አዲዮስ የኢራን አውቲ ደገመው በፍጥነት ያዛችሁን ስራ ቆማችሁ መደበቂያ ስፍራዎች ግቡ የተሰማው በእስራኤል ዋና ከተማ ነው ሰላማችሁ ይብዛው ዲያራዳ ዴሊ ቤተሰቦች እነዚህን ጉዳዮች ይዘናል አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ ወደ ትንታኔው አመራን ቀይ ባህር ላይ ለካያሉ የአሜሪካ አጋሮች ጦር ጋር ለወራት ሲፋረም የቆየው ሃውቲ የእስራኤልን ዓለም አቀፍ አየር ማረፊያ ኢላማ ያደረገ የሚሳኤል ጥቃት በ48 ሰዓት ውስጥ ለሁለተኛ ጊዜ መፈጸሙ በሰበር ተዘግቧል በፍጥነት ስራችሁን አቁማችሁ መደበቂያ ግቡ የተሰማው በእስራኤል ዋና ከተማ ነው የሃውቲ ወታደራዊ ቃል አቀባይ ያህያ ሳሬ በሰጡት ሰበር መግለጫ የእስራኤል ዋና ከተማ ቴል አቪቭ የሚገኘው ቤንጎሪዮን ዓለም አቀፍ አየር ማረፊያ ኢላማ ያደረገ የተራቀቀ የቦለስቲክ ሚሳኤል ጥቃት ፈጽመናል ብለዋል የእስራኤል ጦር ከየመን አቅጣጫ ሚሳኤል መልቀቁን ተከትሎ ነዋሪዎች ወደ መደበቂያ እንዲገቡ የሚያዘውን ያደጋ ጊዜ ሳይረን ድምጽ አሰምቻለሁ ብለዋል ሚሳኤሉ በአየር መቃወሚያ ተጠልፏል ሲል ያከለው የእስራኤል መከላከያ ኃይል መግለጫ ሃውቲ አንድ ያልታሰበ ጥቃት በመከረ ቁጥር እኛ በሰባት እጥፍ ዋጋ የሚያስከፍል ሞት ማድረሳችንን እንቀጥላለን ሲል ለከባድ የበቀል ጥቃት ዝቷል ከቤንጎሪዮን አካባቢ በወጡ በምስል የተደገፉ ዘገባዎች ከሆነ ሃውቲ የለቀቀው ፍልስጤም 2 የተባለው አደገኛ ሚሳኤል አየር ማረፊያ ላይ ባይወድቅም ጥቃቱን ተከትሎ በሚሊዮን የሚቆጠሩ ነዋሪዎች አሁንም ወደ መደበቂያ መግባታቸውንና የአየር መንገዱም ለሰዓታት ያክል በረራ ማቆሙን ገልጸዋል እስራኤል ሃውቲ ወደ ቤንጎሪዮን ሚሳኤል በለቀቀ ቁጥር በረራዎች ሲስተጓጎሉ በሚሊዮን ዶላር ኪሳራ እያደረሰባት ይገኛል ጥቃቱ ታሳቢነቱ በጋዛ ለሚሞቱትና ለሚሰቃዩ ፍልስጤማውያን ይሁን ያለው የሃውቲ መግለጫ እስራኤል ከየመን ከሚለቀቁት ሚሳኤሎችና ድሮኖች ከስጋቱ የሰላም እንቅልፍ የምታገኘው ጋዛን ለቃ ስትወጣ ነው ሲል በአቋሙ መጽናቱን አሳውቋል